እሱ ለኤርትራና ለኢትዮጵያ የሚበጀው ጦርነት ሳይሆን ለዘላቂ ሰላምና እድገት በጋራ መስራት ነው ሲሆን ኤርትራውያንና ኢትዮጵያውያን የሚያጨቃጭቀውና ሁለቱን ሀገሮች ወደ አላስፈላጊ ጦርነት እንዳያስገባ የተሰጋው ጉዳይ የባህር በር ጥያቄ ነው። በዚህ ጋራ መድረክ በግልጽ መነጋገር ያለብን ጉዳይ የኢትዮጵያ ጥያቄ የባህር በር መውጫ አክሰስ ቱ ዘ ሲ ነው ወይስ የባህር በር ባለቤትነት ፍላጎት? የባህር በር መውጫ ከሆነ ጥያቄው ሁለቱን ሀገሮች ወደ ጦርነት የሚያስገባ አሳማኝ ምክንያት ሊሆን አይችልም። በዓለም ዙሪያ 44 ሀገሮች 700 ሚሊዮን የሚሆን ህዝብ ያላቸው፣ በአፍሪካ ደግሞ 16 ሀገሮች 30 ከመቶ የሚሆኑት ኢትዮጵያን ሳይጨምር 365 ሚሊዮን ህዝብ ያላቸው 15 ሀገሮች የባህር በር ባለቤቶች አይደሉም። እነዚህ ሀገሮች ዶክተር ገብረሕይወት እንዳለው የዓለም አቀፍ ህግ በሚፈቅደው መሰረት ከጎረቤት ሀገሮች ጋር ባደረጉት ስምምነት የባህር በር መውጫና መተላለፊያ መብታቸውን አስከብረው በሰላም የህዝባቸውን ኑሮ ለማሻሻል በመረባረብ ላይ ይገኛሉ። በተመሳሳይ ኢትዮጵያና ኤርትራም የዓለም አቀፍ ህግ በሚፈቅደው መሰረት በድርድር ሁለቱንም ሀገሮች ጠቃሚ በሚያደርግ ስምምነት ኢትዮጵያ የባህር በር ጥያቄዋ አጥጋቢ መልስ እንደሚያገኝ ይተማመናል። ነገር ግን ጠቅላይ ሚኒስትር አብይ አህመድና ከፍተኛ ባለስልጣናት በተደጋጋሚ የሚያስተላልፉት መልእክቶች 180 ሚሊዮን ህዝብ ያላት ኢትዮጵያ የባህር በር ጥያቄ የህልውና ጉዳይ ነው፣ በሰላም ካልሆነም ሌላ አማራጮችን እንጠቀማለን ማለት በእርግጥ የሚፈለገው የባህር በር መውጫ ሳይሆን በጦርነት ከኤርትራ የባህር በሯን ነጥቆ ኢትዮጵያን የባህር በር ባለቤት ማድረግ ይመስላል። አብይ አህመድ የሰላሙን አማራጭ ወደ ጎን ትቶ የኤርትራን ሉዓላዊ ግዛት የሆነችውን የአሰብ በኃይል ለመንጠቅ መሞከር ይህ ህጋዊ ብቻ ሳይሆን ሁለቱንም ወንድማማች ህዝቦች ወደ አላስፈላጊና አውዳሚ ጦርነት ከማስገባት ከፍተኛ የህይወት ዋጋ ከማስከፈል በስልክ ሁለተኛ የገባችሁ አላችሁ መሰለኝ። እስኪ ቼክ አድርጉ፣ ኢንተራፕት ያደርጋቸዋል። ይቀጥሉ ዶክተር ማቴዎስ። በዚህ አጋጣሚ ፕሬዚደንት እስማኤል ጉሌድ የአብይ አህመድን ጦረኝነት ንግግር አንስቶ ያለው ጅቡቲ ኢዝ ኖት ክሪሚያ ብሎ ነበር። እኔም አሰብ ክሪሚያ አይደለችም። አንድ የአማርኛ ተረት አስታወሰኝ። አሳ ጎርጓሪ ዘንድ አወጣ፣ የሰው ፈላጊ ራሱን አጣ እንዲሉ አብይ አህመድ አሰብን ለመንጠቅ ሲል የ4 ኪሎ ስልጣኑን እንዳይነጠቅ ማመዛዘን ይጠይቃል። የተነሳን ጉዳይ ሰፋ አድርጎ ለመመለከት እንዲያመች ሁለት ጥያቄዎችን ላንሳ። የመጀመሪያው አብይ አህመድ ከኤርትራ ጋር ላሰበው ጦርነት ከፍተኛ የፖለቲካና ኢኮኖሚ ቀውስ ውስጥ እያለ ወጪውን እንዴት ይችለዋል? ማንስ ይሸፍንለታል? ሁለት ኢትዮጵያ አሁን ያለችበት የኢኮኖሚ ቁመና ምን ይመስላል ለሚለው አንደኛ የአይኤምኤፍ የማስታገሻ መድኃኒት በግዴታ ለመዋጥ በተገደደችበትና የቤል አውት ፕሮግራም እንዳታሰበው አጥጋቢ ውጤት አላሳየም በተባለበት፣ የዶላር ምንዛሪ በባንኩና በጥቁር ገበያ መካከል የ40 በመቶ ከፍተኛ ክፍተት ባሳየበት፣ የማዳበሪያና የቤንዚን የኤሌክትሪክ ድጎማ እንድታቆም በተገደደችበት፣ ኢኮኖሚያዊ ቀውስ ውስጥ ገብቶ ህዝቡ ከ30 በመቶ በላይ በደረሰው የዋጋ ግሽበት በተማረረበት፣ የመንግስት ወጪ ለመቀነስ በትምህርትና በጤና ሴክተር በጀት ላይ ከፍተኛ ቅነሳ ባደረገችበት፣ የመንግስት ገቢ ለመጨመር በተለያዩ ንግዶች፣ ህንፃዎችና የተለያዩ ሴክተሮች አዲስ ግብር በጣለችበት፣ የ38 ቢሊዮን የአሜሪካ ዶላር የውጭ ዕዳ ተከማችቶ በአመት 1.2 ቢሊዮን ዩኤስ ዶላር ብድር መክፈል ባልቻለችበት፣ 33 ሚሊዮን ዩሮ ቦንድ ዕዳ መክፈል አቅቷት በኢትዮጵያ ታሪክ ለመጀመሪያ ጊዜ ዲፎልት ባደረገችበት፣ 20 ሚሊዮን የሚሆን ዜጋ የአሜሪካን የስንዴ እርዳታ ጠባቂ በሆነበት፣ 10 ሚሊዮን ከፍተኛ ድህነትና በረሃብ እየተጠቁ ባሉበት ኢኮኖሚ በዚህ ሁኔታ እያለ አብይ አህመድ እንዴት ጦርነት ይመርጣል? ለሁለተኛው ጥያቄ አብይ አህመድ ጦርነት የሚተነኩሰው የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ነው ወይስ የሌላ ባዕድ አገር ስትራቴጂ አጋር በመሆን ቀጠናውን በጦርነት ማተራመስ? በቀይ ባህር ዳርቻ ባሉት ሀገሮች ቀውስ የሚፈጥረውና አብይ አህመድን የስትራቴጂው አስፈጻሚ አድርጎ እንደፈለገው የሚያሽከረክረው የተባበሩት አረብ ኤምሬትስ ፕሬዚደንት መሐመድ ቢን ዛይድ ነው። አብይም የሱ አጋር በመሆን በሱዳንና ሶማሊያ አሁን ደግሞ ኤርትራን ለማተማረስ እየቃጣ ነው። ዩኤኢ በቀጠናው ያላት ስትራቴጂ ምን ይመስላል የሚለውን ጥያቄ ወዳጄ ፕሮፌሰር መሐመድ ያቀርበዋል። ለመንደርደሪያ እንዲረዳ አንዳንድ ጠቋሚ መረጃ ላቅርብ።
ከጋልፍ ኦፍ ኤደን እስከ ቀይ ባህር ዳርቻ ያለው የባህር መስመር እስያንና አውሮፓን በስዌዝ ካናል በኩል የሚያገናኝ ብቸኛ መስመር ነው። ይህ መስመር በቀን 80 መርከቦች፣ በአመት 30,000 መርከቦች ያስተናግዳል። የዩናይትድ አረብ ኤምሬትስ ስትራቴጂ በዚህ መስመር ያሉትን ሁሉ ወደቦች ለመቆጣጠር ያለመ ነው። ስለዚህ ጉዳይ የጅቡቲ ፕሬዝዳንት እስማኤል ጉሌድ በቅርቡ ከሬዲዮ ፍራንስ ኢንተርናሽናል ጋር ባደረጉት ቆይታ የተባበሩት አረብ ኤምሬትስ በአፍሪካ 100 ቢሊዮን የአሜሪካ ዶላር ኢንቨስትመንት አላት። ይህን ሽፋን በመጠቀም የአፍሪካን ቀንድና የቀይ ባህርን ቀጠና እያተራመሰች ነው በማለት ወንጅለዋታል። ስለዚህ የኢትዮጵያ ኢኮኖሚ ቁመናው በተዳከመበት ከፍተኛ የሆነውን የጦር ወጪ ማን ይሸፍንለታል የሚባለው ዩናይትድ አረብ ኤምሬትስ ነች። አብይ አህመድ ከዩናይትድ አረብ ኤምሬትስ ምን ያህል የገንዘብና የመሳሪያ እርዳታ ያገኛል? ኢኮኖሚስት እንደመሆን መጠን የማቀርባቸውን ሀሳቦች ለመደገፍ አሃዞች ስታቲስቲክስ ማቅረብ ተገቢ ነው። መጀመሪያ 3 ቢሊዮን የአሜሪካ ዶላር ግራንት፣ 2 ቢሊዮኑ ለኢንቨስትመንት፣ 1 ቢሊዮኑ በቀጥታ ወደ ኢትዮጵያ ብሔራዊ ባንክ ሂሳብ የሚተላለፍ። ሁለተኛ 1 ቢሊዮን የሚደርስ ካረንሲ ስዋፕ። ካረንሲ ስዋፕ ማለት ኢትዮጵያ ከዩናይትድ አረብ ኤምሬትስ ለምትገዛው ዕቃ በዶላር እንደመክፈል በብር እንድትከፍል የሚያደርግ ነው። እስከ 40 ቢሊዮን ብር ያህል ዩናይትድ አረብ ኤምሬትስ ያመጣችውን ገቢ ኢትዮጵያ በብር ትከፍላለች። 200 ሚሊዮን የስንዴ ማብቀልና የማዳበሪያ ፕሮጀክት፣ የስንዴ ማብቀልና የማዳበሪያ ፕሮጀክት። ኢትዮጵያ ስንዴውም የሚላከው ወደ ዱባይ ነው። ይሄ በስምምነት የተደረገ ነው። 3 ቢሊዮን ለኮሪዶር ልማት ፕሮጀክት፣ ይሄም አዲስ አበባን እንደ ዱባይ ለማቆንጀት ነው። ይሄ ችግር የለውም፣ ግን 90 ሚሊዮን የሚሆን በግብርና የሚኖር ህዝብ ባላት ሀገር ከገጠር ልማት ይልቅ ከዩኤኢ የተቀዳ የከተማ ልማት ስትራቴጂ መከተልን ያሳያል። ሌላው 3.5 ቢሊዮን ከወርቅ ኤክስፖርት ገቢ፣ ባለፈው ዓመት ከኢትዮጵያ ወደ ዩናይትድ አረብ ኤምሬትስ 30,000 ኪሎ ወርቅ ተላልፎ 3.5 ቢሊዮን ዶላር ወደ ኢትዮጵያ ብሔራዊ ባንክ ተላልፏል። ሌላ ከ2 እስከ 3 ቢሊዮን ያህል በይፋ የማይታወቅ የወታደራዊና የጸጥታ መስክ ትብብር፣ መሳሪያ ግዢ፣ ለሪፐብሊካን ጋርድ እና ፌዴራል ፖሊስ ስልጠናና ትጥቅ፣ የሳተላይት መረጃ መስጠትን ያጠቃልላል። በኢትዮጵያ የዩናይትድ አረብ ኤሚሬትስ 113 የኢንቨስትመንት ፕሮጀክት የምግብ ዋስትና፣ ግብርና፣ የእንስሳት እርባታ፣ ሎጂስቲክስ፣ ቤተመንግስት ያጠቃልላል። ስለዚህ እነዚህን አሃዞች ስናይ የተባበሩት አረብ ኤሚሬትስ የኢትዮጵያን ኢኮኖሚ እየተቆጣጠረች ነው ማለት ማጋነን አይመስልም። ከዚህ ሌላ ለአብይ ከፍተኛ የገንዘብ እርዳታ ዋናው ምንጮች እነማን ናቸው ቢባል 3.5 ቢሊዮን አይኤምኤፍ የቀዳም የመጀመሪያው ክፍያ፣ ሁለተኛና ሶስተኛም ይቀጥላል በፓኬጁ መሰረት 1.3 ቢሊዮን በአመት ከዓለም ባንክ፣ 1.2 ቢሊዮን ዶላር በአመት ከአፍሪካ ልማት ባንክ፣ 19 ቢሊዮን ብድር ከቻይና። የኢትዮጵያ 50 ከመቶ ብድር ከቻይና ነው። 1 ቢሊዮን በአመት ከአሜሪካ፣ ብዙውን ኢመርጀንሲ ፉድ አሲስታንስ ማለት የምግብ እርዳታ ማለት ነው። ይሄንን ካልኩ በኋላ ሞር ፖዚቲቭ ለመሆን የኤርትራና የኢትዮጵያ ኢኮኖሚ ትብብር እድሉ ከወደብ መጠቀም በላይ ሊሆን ይገባል እላለሁ። ባለፈው 35 ዓመታት ከባከነው እድል ትምህርት በመውሰድ ሁለቱ ሀገሮች ያላቸውን ተፈጥሯዊ ጸጋ ለጋራ ኢኮኖሚ እድገት ለመጠቀም በርካታ አቅምና እድል አሏቸው። ዋና ዋናዎቹን ለመጥቀስ የንግድ ስምምነት፣ የነፃ ንግድ ስምምነት በማድረግ የጉምሩክና የኢሚግሬሽን ፖሊሲዎቻቸውን በማቀነባበር በሁለቱ ሀገሮች መካከል የህዝብ፣ የእቃዎች፣ የአገልግሎት መለዋወጥ መጨመር፣ ማስፋት ይጠቅማል። ሁለተኛ የኤነርጂ ዲቨሎፕመንት፣ ኢትዮጵያ ከህዳሴ ግድብ የምታገኘውን የኃይል ሁለቱም ሀገሮች በማዕድን ሀብታሞች ስለሆኑ ያላቸውን ማዕድን በጥሬው ከመላክ ፕሮሰስ አድርገው ቫልዩ አድርገው ከፍተኛ ገቢ ሊያስገኙ የሚችሉበት መንገድ ሰፊ ነው።
ሶስተኛ የወደብ አጠቃቀም ስምምነት ለሁለቱም ሀገሮች አዋጭና ጠቃሚ የሆነ የዓለም አቀፍ ሕግ የተከተለ የወደብ አጠቃቀም ስምምነት ማድረግ ይቻላል። ይህ ስምምነት ኢትዮጵያ ወደ ውጭ የምትልካቸውን እቃዎች በዓለም ደረጃ ተወዳዳሪነታቸውን ከፍ ያደርጋል። ከፍተኛ የውጭ ምንዛሪ ያስገኝላታል። ኤርትራም ከኢትዮጵያ በምትገኘው የወደብ ክፍያ ተጠቃሚ ያደርጋታል። ዊን ዊን የሚባለው ሴናሪዮ አንዱ ይሄ ነው። አራተኛው የትራንስፖርት ኔትወርክ የሁለቱን ሀገሮች የሚያገናኙ ዋና ዋና መንገዶችን ማሳደስ፣ ማስፋት፣ ማዘመን። የባቡር መስመር መዝገት ለውስጥና ውጭ ንግድ ተወዳዳሪነትና አትራፊነት ሁለቱንም ሀገሮች ይጠቅማል። አምስተኛ ቱሪስት ሴክተር እንደሚታወቀው ሁለቱም ሀገሮች ሀብታም የታሪክ ቅርሶች ስላሏቸው ለምሳሌ ኢትዮጵያ አክሱም፣ ላሊበላ ወዘተ፣ ኤርትራ አዱሊስ፣ መጠራ ወዘተ። እነዚህ ብርቅ የሆኑ የታሪክ ቅርሶችን ለመጥቀስ ያህል ያነሳሁት። ከዚህ ሌላ ኢትዮጵያ የሚያማምሩ መልክዓ ምድሮችና የተፈጥሮ ውበት ያላቸው ቦታዎች ሲኖሩ ኤርትራም 2200 ኪሎ ሜትር የሚያማምር የባህር ዳርቻና 300 ደሴቶች አሏት። እነዚህ ብርቅዬ የቱሪስት ዲስቲኔሽን በፓኬጅ መልክ ሁለቱም ሀገሮች መናሻና መድረሻ በማድረግ ከፍተኛ የውጭ ምንዛሬ ሊያስገኝላቸው ይችላል። ሁለቱም ሀገሮች ተጠቃሚ የሚያደርግ ሴክተር ነው። ለዚህ ትብብር መሳካት ግን ዋነኛው የሁለቱ አገሮች መልካም ጉርብትና፣ ሰላም እና መተማመን ነው። ስለሰማችሁኝ አመሰግናለሁ። መልካም